ሰላም ጤና ይስጥልኝ። እንዴት ናችሁ? በዚህ ቪዲዮ ይዤላችሁ የመጣሁት በእርግዝና ጊዜ ስለሚወሰደው ፎሊክ አሲድ ነው። ፎሊክ አሲድ በጣም አስፈላጊ ከሆኑት ቪታሚኖች መካከል አንዱ ነው። ፎሊክ አሲድ ማለት ሰው ሰራሽ ፎሌት ወይም ቪታሚን B9 ማለት ነው። ከዚህ ሌላ ፎሊክ አሲድ የእርግዝና ኃይል ነው። ፎሌት በቀይ የደም ሴሎች ምርት ውስጥ ትልቅ ጥቅም ይሰጣል። እናም የህፃንን ነርቭ ወደ አእምሮ እና የስፓይናል ኮርድ ወይም የአከርካሪ አጥንት ውስጥ እንዲያድግ ይረዳል። ፎሌት በተፈጥሮ ከአረንጓዴ አትክልቶችና ከሎሚ ፍራፍሬዎች ውስጥ ይገኛል። በእርግዝና በፊትና በእርግዝና ወቅት ፎሊክ አሲድን እና ቅድመ ወሊድ ቪታሚን ወይም ፕሪናታል ቪታሚን መውሰድ የወሊድ ጉድለቶችን ለመከላከል ይረዳል። ፎሊክ አሲድ መቼ መጀመር አለበት? የፎሊክ አሲድ ጉድለቶች በእርግዝና የመጀመሪያዎቹ ከ3 እስከ 4 ሳምንት ውስጥ ይከሰታል። ይህ ማለት በእርግዝናችሁ የመጀመሪያ ወር ላይ ማለት ነው። በዚህ ጊዜ እርጉዝ መሆናችሁን እንኳን ሳታውቁ ሊከሰት ይችላል። የወሊድ ጉድለቶች ሲባሉ የተለያዩ የጤና ችግሮች ያሉበት ህፃን መውለድ ማለት ነው። ታዲያ በእነዚህ ሳምንታት የህፃኑ አእምሮና የአከርካሪ አጥንት የሚያድግበት ጊዜ ስለሆነ ፎሌትን መመገብ ይኖርባችኋል። ጥናቶች እንደሚያመለክቱት ከመጸነሳችሁ በፊት ቢያንስ ለ1 ዓመት ፎሊክ አሲድን የወሰዱ ሴቶች የመውለድ ዕድላቸው በ50 በመቶ ቀንሶባቸዋል። ስለዚህ ከመጸነሳችሁ በፊት ቢያንስ ለ1 ወር ፎሊክ አሲድን ብትወስዱ ይመከራል። በእርግዝና ወቅት በየቀኑ ፎሊክ አሲድን ብትወስዱ ይመከራል። ነገር ግን ከእርግዝናችሁ ቀደም ብላችሁ ፎሊክ አሲድን መውሰድ ብትጀምሩ ጥሩ ይሆናል ማለት ነው። ምን ያህል መጠን ፎሊክ አሲድ መውሰድ አለብኝ ለሚል ጥያቄ ለሁሉም በእርግዝና ላይ ላሉ ልጆች የሚመከረው መጠን በየቀኑ 400 ማይክሮግራም ወይም 0.4 ሚሊግራም ፎሌት ነው። ጡት በምታጠቡበት ጊዜ 500 ማይክሮግራም ወይም 0.5 ሚሊግራም ፎሌት እንድትወስዱ ይመከራል። ሌላው ደግሞ የኩላሊት በሽታ ካለባችሁ፣ ሲክል ሴል የሚባል በሽታ ካለባችሁ፣ የጉበት በሽታ፣ አልኮል በብዛት የምትጠጡ ከሆነና የስኳር በሽታና ሌሎች በሽታዎች መድኃኒት የምትጠቀሙ ከሆነ እና ከላይ የተጠቀሱት በሽታዎች ካለባችሁ ፎሊክ አሲድን በከፍተኛ መጠን እንድትወስዱ ይመከራል። የፎሊክ አሲድ ጥቅም ምንድን ነው? በሰውነታችሁ ውስጥ በቂ ፎሊክ አሲድ ከሌለ የህፃኑ የነርቭ ቱቦ በትክክል አይዘጋም እና የነርቭ ቱቦ ጉድለቶች ተብሎ የሚጠሩ የጤና ችግሮችን ሊያስከትል ይችላል። ከነዚህ መካከል አንደኛ ስፓይናል ቢፊዳ የአከርካሪ አጥንት ወይም የአከርካሪ አጥንት ያልተሟላ እድገት ማለት ነው። ሁለተኛው አኒንሴፋሊ የዋና ዋና የአእምሮ ክፍሎች ያልተሟላ እድገት ማለት ነው። አኒንሴፋሊ ያለባቸው ህፃናት ብዙ ጊዜ አይቆዩም፣ እንደተወለዱ ወዲያውኑ ይሞታሉ። ማለትም በህይወት መቆየት አይችሉም። የአከርካሪ አጥንት በሽታ ያለባቸው ህፃናት ደግሞ በቋሚነት የአካል ጉዳተኞች ሊሆኑ ይችላሉ። እነዚህ አስፈሪ ችግሮች ናቸው። ነገር ግን በቂ የሆነ ፎሊክ አሲድን ከተመገባችሁ ልጃችሁ ከእነዚህ ችግሮች ቢያንስ በ50% ልትጠብቁ ትችላላችሁ። ሌላው ደግሞ ቀደም ሲል የነርቭ ቱቦ ጉድለት ወይም የነርቭ ችግር ያለበት ልጅ ከወለዳችሁ በሚቀጥለው ላይ በቂ ፎሊክ አሲድን ከተመገባችሁ የነርቭ ቱቦ ጉድለት ያለበት ሌላ ልጅ የመውለድ ዕድላችሁ በ70 በመቶ ይቀንሳል። ቀደም ሲል የነርቭ ቱቦ ጉድለት ያለበት ልጅ ከወለዳችሁ በየቀኑ የፎሊክ አሲድ መጠኑ ወደ 4000 ማይክሮግራም ወይም 4 ሚሊግራም እንዲታሳድጉ ይመከራል። ምን ያህል መውሰድ እንዳለባችሁ ደግሞ ሐኪማችሁን መጠየቅ ይኖርባችኋል ብዬ አስባለሁ። በአጠቃላይ ሲታይ በእርግዝና በፊትና በእርግዝና ወቅት ፎሊክ አሲድ ልጃችሁን ከከንፈር የላንቃ መሰንጠቅ፣ ያለ ጊዜ ከመወለድ፣ ዝቅተኛ የወሊድ ክብደት፣ ከጽንስ መጨናገፍ፣ በማህፀን ውስጥ ከዘገምተኛ እድገት፣ የልብ ህመም፣ ስትሮክ፣ አንዳንድ የካንሰር አይነቶችና ከመርሳት ችግር ይከላከልላችኋል። ፎሊክ አሲድ ጥሩ የምግብ ምንጮች የሚባሉት በአመጋገብ ውስጥ ተጨማሪ ፎሊክ አሲድ ለማግኘት የሚረዱ ምግቦች ናቸው። እነዚህም ጥራጥሬዎች፣ የበሬ ስጋ፣ ጉበት፣ ምስር፣ ስፒናች፣ እንቁላል፣ ብሮኮሊ። ከተቀነባበሩ ምግቦች ደግሞ እንደ ፓስታ፣ የብርቱካን ጭማቂ ይገኙበታል። በአጠቃላይ ከእርግዝናችሁ በፊትና በእርግዝናችሁ ወቅት ጤነኛ ልጅ ለመውለድ ፎሊክ አሲድን እና የቅድመ ወሊድ ቫይታሚኖችን መውሰድ ይኖርባችኋል። የቅድመ ወሊድ ቫይታሚኖች ወይም ደግሞ ፕሪናታል የሚባሉት በታብሌት ክኒን ወይም በእንክብል መልክ ይገኛሉ። ታዲያ ግን መውሰድ ያለባችሁን መጠን ዶክተራችሁን ማማከር ይኖርባችኋል። ምክንያቱም እነዚህ ቪታሚኖች ሌሎች ከፍተኛ የሆነ የዶዝ መጠን ስለሚኖራቸው ጉዳት ሊያስከትሉ ስለሚችሉ የሁሉንም የቪታሚኖች መጠን በማየት ነው ሐኪማችሁ የሚያዝላችሁ። ስለዚህ ያለ ሐኪም ትዕዛዝ ታብሌቶችን መውሰድ የለባችሁ።